በአንድ 100 ብር ምን ያህል እንደምንገዛ ሂደን እቺ 100 ብር ለማጥፋት ኧረ ቆይ አስጨርሰኝ እንዴ! ኧረ አስጨርሰኝ ወንድሙና ነይ ማር ያው 100 ብር እየሄደች ነው ማለት ነው። ከፈልኩት ዋጋውን 79 ብር ነው ከፈልኩት። በስመ አብ 1 ብር 21 ብር እቺን 20 ካር እቺስ 60 ብር ኔር ሄዷል። በጣም ሀምሳ ሰባት ሳንቲም which means 157 ከ57 ሳንቲም አይደለም። I'm an Ethiopian living in Switzerland. Camera in my hand, trying to show you what this life has been. Tari coaching in Sebesbalu, city after city. Lil Mashitim, no fantasy, no pity. I walk the streets of Europe where history breathes. Godana Ujin, I'll follow through the autumn leaves. From Zurich to Rome, from Paris to the Rhine. Kamera Kitkume, Tari Kuna Kerbalo, line by line. Ulet Hotat Lemoche, Addis in my soul. Europe in my eyes, and I'm taking full control. No script, no fake. Just the truth you see. ዛሬ የምንሄድበት ቦታ ማሳያችሁ እና ዛሬ በአንድ 100 ብር ምን ያህል እንደምንገዛ ሂደን እቺ 100 ብር ለማጥፋት ወስነናል። ዛሬ እንግዲህ በዚህች 100 ብር ምን ያህል እንደምንገዛ ዛሬ እናያለን። እናም ለእናንተ እንዲሆን ደግሞ እቺ 100 ብር ምን ያህል እንደምትገዛ የገዛነው ደግሞ በመጠኑ ከጻፋችሁልን ዛሬ ለእናንተ 20 ብር እንሸልማለን። This is from the head of the other. I bring you the truth. እና አሁን ደግሞ ባሱ ላይ ገብተናል። ትንሽዬ ቦታ ሁለት ፌርማታ ወይ ደግሞ አንድ ፌርማታ ነው የምንሄደው። እዛ ላይ ገብተን ሁሉም የምንገዛው ነገር አንድ ላይ እናያለን ማለት ነው። Said it, I'm in it. Every frame I film is real life documented. Tarikavi ketamok walls that talk and breathe. So urgent and noble stories underneath. I'm the Ethiopian man that Europe didn't expect. Kamera ishe comment, earning every respect. With it was quarto, yeah, but it ain't easy. But Jai called me when the road gets freezy. But I don't stop, won't stop. With the fits but child from Market streets to your screen TED Talk. እኔ ለራሱ በግርምት እየጠበቅኩ ምን ያህል ይገዛል እያሰብኩ ነው። ያው አንድ ላይ የሚገዛውን ሁሉ እናያለን ማለት ነው። በነገራችን ላይ በጣም ከባድ ቦታ ነው። በቀላሉ ዝም ብሎ ትራንስፖርት የሚካሄድበት ሀገር አይደለም። ከዚች የምንሄዳት አሁን 3 ብር ለመሄድ 3 ብር ለመምጣት በኢትዮጵያ ምን ያህል ቢሆን ነው? ወደ 1200 ይሆናል። 1200 ብር ምናምን ነው በኢትዮጵያ እዚህ የ3 ብር መንገድ ማለት ነው። ርዝመቱ ራሱ 4-5 ደቂቃ ቢሆን እና በጣም ከባድ ኢኮኖሚ ነው ያለው እዚህ። ያው ከስራ አንፃር ከምታገኘው ምናምን ሲቆጠር በጣም ደህና ሊሆን ይችላል። አንድ ፌርማታ ይቀረናል መሰለኝ። 3ኛ ፌርማታ ነበር ነው። ያ አንድ ይቀረናል። ገጠራማው ራሱ ሲያቀር ገጠሩ ራሱ የሌለ የሚያምረው ያው
ትንሽ እናሳያችሁ ብለን ነው ገጠሩ ምን ያህል ሊያምር ይችላል የሚለው ማለት ነው። እዚህ ጋር የመውረድ ፍላጎት ስናሳይ ጫን ማለት ነው የሚጠበቀው። ተጭኗል። ኦኬ ነክቶታል። ነክቶት አይ ነክተዋል። እዚህ ጋር ለማቆም ስንፈልግ ነው ወራጅ አለ እንደማለት ነው። ደርሰናል። ሜሲ እና ይሄ ቦታው ነው። ደርሰናል። እዚህ ጋር ጎልፍ የሚጫወትበት ነው። በዛ ጋር ዙረን እናያለን። ጎልፍ የሚጫወትበት በዚህ ጋር የምንገባበት ነው። አሁን የምንሄድበት ቦታ አሳያችኋለሁ። እርግጠኛ ነኝ በጣም ትወዱታላችሁ። ምክንያቱም እዚህ መጥቶ ለመኖር የሚያስብ ሰው አለ ወይ ደግሞ የኑሮ ውድነቱ ማያውቅ ሰው አለ እና አንድ ላይ እዚህ ገበያው ምን ያህል ነው፣ የኑሮ ሲስተሙስ እንዴት ነው ምናምን የሚለው በቀጣይም ቪዲዮ አንድ ላይ የምናየው ይሆናል። እና ለምን እዚህ መጣን? 100 ብር ለማጥፋት 100 ብር እዚህ ለማጥፋት ነው የመጣነው። ያው በዚህ ሀገር ትንሽ ሆኖ አይደለም፣ ትንሽ ነው እንጂ ትንሽ ነው። በዚህ ሀገር ትንሽ ነው፣ ምንም የለውም። ካፌ እንኳን ሄደህ ቶሎ ይጠፋል። ግን ወደኛ ሀገር ሲቀየርና ስናስበው በጣም 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 ዋጋው ሆክ ነው፣ ከፍ ያለ ነውና ይሄንን እንዴት ነው ሶልቭ የሚያደርጉት? እንዴት ነው የሚኖሩት? እናም አሁን እዚህ የምንገኝበት ገበያ ደርሰናል። ገበያው ላይ ደግሞ 100 ብሯ የምናጠፋባት ነው። 100 ብሯ ምን ያህል ትፈጃለች? አብረን እናያለን። እንሂድ። ከየት ነው የምንጀምረው? አልዲን ጀምር። ኦቶስ ከዚህ ይሻላል። ከዚህ ብንጀምር ይሻላል እና ዝም ብለን ምን እንደምንገዛ ሁሉ እናያለን። ያው ልብስ እንኳን የመግዛት እንትን የለንም። ኦ ማይ ጋድ ለካልሲ 6 ብር 5 ከ90 ለካልሲ በጣም ውድ ነው። ደግሞ እኮ ካልሲው አይረባም። አይ ለካልሲ ይሄን ያህል ወጪ አይደረግም ብዬ አስባለሁ እኔ። እቃ ነው መግዛት የምፈልገው ዛሬ። እቃ የመግዛት እቅድ ነው ያለኝ። ልብስ የመግዛት እቅድ የለኝም። የቤት እቃ ነው መግዛት የምፈልገው። መጋረጃ ነው መግዛት የፈለኩት እና መጋረጃ ዋጋውን አይቼ ነው ግን የምገዛው። በጣም ከፍተኛ ሆነ እኔ የሚያስፈልገኝ መጋረጃ ብዙ ስለሆነ ያን ያህል ብር ላላወጣ ይችላል። ግን ከመጋረጃ የሚገኝበት አንድ ላይ እንጀምራለን ማለት ነው። እስኪ እዚህ ጋር ነው መጋረጃ የምንገዛው። ይሄኛው እንዴት ነው? 20 ብር ምንም አይረባም። 20 ብር ውድ ነው። ያው ውድ ነው 20 ብር ምንም። ግን እስኪ ሌላውን እናያለን። ሌላ ነጣ ያለ ሲሆን ነው የሚያምረው። ይሄኛው አሁን በጣም ደስ ይላል። ዋው ይሄ ኢንተረስታንት ነው። ይሄ በጣም ያ አክቹአሊ ይሄ ቢሆንልኝ እኔ ደስ ይለኛል። ያ
15 ብር ነው። 3000 ነው የሚሆነው። ይሄኛው ቢሆንልኝ አሪፍ ነው፣ ደስ ይለኛል። ወይ ደግሞ ረከስ የሚልም አለ እዚህ ጋር ግን ብዙም ደስ አይልም። ይሄኛው አሁን አሪፍ ነው፣ በጣም ደስ ይላል ግን አልወደድኩትም። ይሄኛው አሪፍ ነበር። ሁለተኛ ሶስተኛ ቢኖረው አሪፍ ነበር። እስኪ ያ ይሄ ራሱ በጣም ደስ ይላል። በብዛት ያገኘሁት ይሄን ነው 140 ያ ይሄኛው በጣም ወድጄዋለሁ። አሪፍ ሳይሆን አይቀርም። ያ ይሄኛው ነው የምንገዛው በብዛት 5-6 ልንገዛ እንችላለን። ይሄኛው አብረን የምናየው ይሆናል እና አክቹሊ ይሄንን ነው የመረጥኩት። በጣም ቆንጆ ነው። 15 ብር ነው። ይሄንን የመረጥኩት። እስኪ ሁለተኛውንም አግኝቼዋለሁ። አክቹሊ ያ ሁለት አግኝቻለሁ። ሶስተኛው እንዴት ነው የማገኘው ነው? ሶስተኛውን ፈልግ። ይሄ ነው ከባድ አሁን። ሌላ ከለር ቢሆን እቺን አልወደድኳትም እንጂ በ12 ብር ነበረች። ሶስተኛውን የዚህኛውን ፈልጋለን። ካልሆነ ከዚህ ነው የምወስደው። ይሄ ደግሞ በጣም ነጣ። ከቤቱ ጋር ሄደ። አይገርም? እኔ ያሰብኩት ሌላ፣ እዚህ ያጋጠመኝ ሌላ ነው። በጣም ውድ ነው። ደግሞ ምን የሄድኩበት አካሄድ በጣም ርካሹ የሚባል ቦታ መጥቼ ከከተማ ወጥቼ ነው። ያው ይሄ በጣም ከባድ ወጪ ነው። እንዴት ይሄን ያህል ሊሆን ይችላል? ኤኒዌይስ በቃ እዛ ጋር ሄደን ደግሞ ትንሽዬ የቤት እቃ መግዛት ያለብን ነገር ትንሽዬ እናያለን። ከዛ በኋላ እጃችንና እግራችንን ይዘን መውጣት ነው እንጂ ከባድ ነው በጣም። እኔ ጩጬ ብር መስሎኝ ነበር። አሁንማ ማየት ራሱ እኮ እንትን አደረገኝ። እንዴት አድርጌልኝ ኮስሞቲክስ። እኔ እንግዲህ ብዙ ወጪ የለብኝም። እዚህ ጋር ቤት በኩል ነበር የሚገኘው። እዚህ ጋር የጽዳት ነው። አክቹሊ ሙሉ ራሱ የለኝም፣ መግዛት ይኖርብኛል። እንዴ ከዛ በዚህ ጋር ሌላ እናያለን። የቤቱ ጋር ነው እንዴ? ያ እዚህ ጋር ተገኝቷል። ምንድነው? አሁን ወደዚህ ጋር ደግሞ ስንመጣ ያው መጠጦች አሉ፣ የተለያዩ አይነት መጠጦች አሉ። 41 አይ ግን ለብዙ ነው ይሄ 41 የሆነው ብዙ ነው። ያ ሀሳባችን አይደለም ግን ሌላ ጊዜ ይሆናል። የተለያዩ አይነት መጠጦች እናያለን።
አክቹሊ እኔ እቺኛውን ነው የምወደው። ኮሮና ይላል ኮሮና። እቺን በሎሚ አድርጎ አንጀት ማራስ ነው። ዛሬ እቅዳችን አይደለም ግን በቀጣይ ይሄንን ሁሉ አሳያችኋለሁ። የአንድ መጠጥ ዋጋ ከፈረንሳይ አሁን ከስዊዘርላንድ፣ ከጣሊያን፣ ከፈረንሳይ ከሁሉም ሀገራቶች ከዩኤስኤ አሁን እዚህ ጋር ከዩኤስኤ እንዲሁም የዩኤስኤው ይቀንሳል። ባይገርም የዩኤስኤው ይቀንሳል። የፈረንሳይ ምናምን ሁሉም ነገር ይቀንሳል። እዚህ ሀገር ከመጣችሁ ሁሉም ነገር የዚህ ሀገር ነገር ከመጣችሁ በቃ ይወደዳል። እንዴ እቺ 15 ብር ዋይን ገዝቼ መሄድ ፈልጌ ነበር የሆነ ዘመድ ጥየቃና ግን አይመጣጠንም። አሁን እቺ ጃክ ዳንኤል ስንት ነው? እቻን 26 ብር። እናንተ ጋር ስንት ነው? እዚህ 26 ብር ነው። ኦኬ ጩጫ ናት። እዚህ 26 ብር። እናንተ ጋር ስንት ነው? ኮሜንት ላይ ጻፉልኝ። እቺ ያው ግን መጠጥ ጥሩም አይደለም፣ የሚመከር ነገር አይደለም። ይሄ ነገር ሳይበቃኝ አይቀርም። ሌላ ነገር መገዛው ስላለ ለዛሬ 100 ብርም ደግሞ ከማለቋ በፊት ይሄኛውን ልክፈልና ቀጥዬ ደግሞ ሌላ ነገሩን እዛ ጨምራለሁ። ሽቱ ራሱ እዚህ የሚቀንስ ይመስለኝ ነበር ነው። እዚህ የሚቀንስ ነገር የለም አለ ገስታ Was? Ja. Nein? Warte. Was? Ja. 100 ብር እየሄደች ነው ማለት ነው። መልሲ ዋጋው በጣም ነው የሚያሳስበው። መሰጠች ኦኬ። ምን ያህል ነው የከፈልኩት? ዋጋውን 79 ብር ነው የከፈልኩት። በስመ አብ። እና መልስ የሰጠችኝ ደግሞ 21 ብር 21 ብር። እቺን 21 ብር ደግሞ እዚህ ጋር ገብተን መናጠፋውን ሁሉ እናጠፋለን ማለት ነው። ሌላ ሱቅ እንቀይራለን። እዛ ጋር ገብተን እናገኛለን። እንዴ በጣም እኮ ውድ ነው እንዴ! 79 ብር። ለነገሩ እዛ ኢትዮጵያም ተወድ ይሆናል። እንዴ ምገዛው ራሱ እኮ ጨነቀኝ። ምን ጠፋብኝ እንጂ ምን ልግዛ ጠፋብኝ። እኔ ያላሰብኩትን ነበር። በጣም ብዙ ነገር ገዝቼ እመለሳለሁ ብዬ ነበር። ያው እንግዲህ ምንም ሳልገዛ ነው የወጣሁት ማለት ይቻላል። ከባድ ነው። ካላችሁ ሁሉ ማውጣት ነው የሚሆነው ማለት ነው። የምታገኙት ሁሉ ወጪ ነው የሚሆነው ማለት ነው።
አሁን ትዝ አለኝ ዳቦ መግዛት ያስፈልገኛል እና ዳቦ እንገዛለን። እዚህ ጋር የትኛው ዳቦ አክቹሊ ይሄኛው ዳቦ ነው የምፈልገው። ይሄኛው ዳቦ ነው የምፈልገው። ዋጋው ስንት ነው? 3 ብር 3.20 ነበርና ቀንሶ ነው 3 ብር ያለው። አንደኛው ይሄኛው እፈልጋለሁ። ሁለተኛው ዳቦ የትኛው ነው የምገዛው? ለካ ዳቦ ራሱ ኦኬ ቅዳሜ ስለሆነ ሜቢ ይሄኛውን ልግዛ። ዝም ብዬ አንድ ልግዛ። ሰኞ ማርኬት ክፍት ከሆነ ይሄስ እንዴት ነው? ይሄ የገብስ ነው። የገብስ ያ ይሁና። የገብስ ግን የገብስ ብዙም አይነፋም። ይሄ በቂ ነው። አክቹዋሊ ቲማቲም ራሱ ያስፈልገኛል ዛሬ። አንዳንድ ጊዜ ቲማቲሙ ራሱ አይነፋም። በጣም ብዙ ስራ ይፈልጋል ቲማቲም። ይሄኛውን ቲማቲም መግዛት አለ። ይሄ ቲማቲም ፍሪጅ ውስጥ ራሱ አይሆንማ። ይሄ ብቻ ይበቃኛል። ይሄ ዛሬ ምንድነው ቅናሽ አለ እዚህ ጋር ሚዛኑን እስኪ እናየዋለን። ድንችም ያስፈልጋል ግን 4 ኪሎ ብዙ ነው። ይሁን 4 ኪሎ ብዙ ነው። ማን ይሸከማል? አክቹሊ 3 ኪሎ ደግሞ ትንሽ ይሄ ሳይሻል አይቀርም። ይሄኛው ድንች ብርክ 76። ይሄኛው እንኳን አሪፍ ነው። ይሄኛው አሪፍ ነው። ስንት ኪሎ ነው? ስንት ኪሎ? 2 ኪሎ። ይሄኛው አሪፍ ነው። ምንም አይል። ይሄኛው እንዴት ነው? ሞግራኔት አሪፍ ነው። አንድ ዝም ብዬ አንድ ልሞክረው። 100 ብር አላልፍም ዛሬ። 100 ብር አላልፍም። ኦካንጀን አለኝ። አሁን የምፈልገው አንድ ብቻ ነው። በዛ ጋር የምፈልገው የሚቀረው እሱም እርጎ ነው። ግን አሁን የማሳያችሁ እዚህ ሁል ጊዜ ውድ ነው። ግን አንዳንድ ጊዜ የሚቀንሱ በጣም ቺፕ ተብለው የሚሸጡ ንብረቶች እዚህ ይመጣሉ። በአንድ ፍራንክ፣ በ2 ፍራንክ፣ በ1 ፍራንክ፣ በ2 ፍራንክ እየተለያዩ እዚህ ጋር ማግኘት ይቻላል ማለት ነው። ፎር ኤግዛምፕል አሁን ግን በጣም ይሄ ምንድን ነው የሚባለው በጣም አስፈላጊ የሚባል ነገር አይደለም። አሁን መቀስ ያው ምናልባት ሊያስፈልግ ይችላል። መጀመሪያ ስመጣ 10 ብር ነበር የገዛሁት ሳላቅ። እዛ መጀመሪያ የነበርንበት ቦታ ላይ ገብቼ 10 ብር እና እዚህ ጋር ደግሞ 1 ብር አለ። አክቹሊ ይሄ የጀርመን ድርጅት ስለሆነ ነው እንጂ እዚህ ሲሆን በጣም ውድ ነው አሉ። የዚህ ማርኬቶች አሉ፣ ሄደን እናያለን። ውድ ነው እዚህ። ምናልባት ይሄኛው ነገር ብገዛው የሆነ ነገር ይይዝልኛል። ምን ይይዝልኛል? which is better። ይሄኛው ግን በጣም አሪፍ ነገር ማለት ነው። ይሄኛው እንኳን አያስፈልግም። ሜቢ ይሄኛው ቢሆን አሪፍ ነው። ምክንያቱም ቆሻሻ ይሄ ምግብ ትርፍራፊዎች እዚህ ጋር አስቀምጠህ ከዛ ለመጣል በጣም ይጠቅማል። ይሄኛው ቢይዘው ምንም አይጎዳም። ግን
እኔ ቅርታ በጣም የሚረባ ነገር የገዛው አይመስለኝም ዛሬ። ሁሉም ማይረባ ነገር ነው የገዛሁት። ያው ምን ታደርገዋል። ይሄ ምናልባት ለሚጥሚጣ ይሆናል። አሪፋ ለሚጥሚጣ ይሄ አሪፍ። ስለዚህ ይሄኛው እንኳን ይቅር፣ ይሄኛውን ብገዛው የተሻለ ነው። 2 ብር ነው ምንም። ሁለት ተደማምረው ግን አንድ አይነት። እንግዲህ አንድ ብቻ ነው አሁን የሚቀረኝ፣ እርጎ መግዛት ነው። እርጎ ደግሞ በዚህ ጋር እንመጣና እርግጠኛ ነኝ ሌላ ቦታ ቢሆን በጣም ብዙ ነገር ሊያስገዛ ይችላል ብዬ አስባለሁ። ይሄኛውን እርጎ እንገዛለሁ። ይሄኛው እንኳን ትንሽ ነው 1 ብር ምናምን፣ ምናልባት ብጨምርበትም 2 ጊዜ ቢሆን ይሄኛው እንኳን ምንም አይልም 1 ብር ነው። ዋጋው ይሄን ያህል ውድም አይደለም። እንዴ ዛሬ ቀኑ ሙሉ ሳስብ ነው ሙሉ ከማገኘው አንፃር ትርፋማ አይደለሁም። ሌላ ቦታ ቢሆን በጣም አሪፍ ይሆን ነበር ብዬ አስባለሁ። አክቹሊ ይሄን ብገዛ ደስ ይለኝ ነበር፣ ግን እንዴ 25 ርካሽ የሚባለው ቦታ ነው 25 በጣም አሪፍ ነው። እንደውም ይሄ ይሻላል። አንሶላ አይደል እንትን ነው ይሄ የብርድ ልብስ መሸፈኛ ነው። በጣም ያምራል። ይሄ ደግሞ እስኪ ምን ያህል 240 የትኛው ይሻላል? እስኪ ይሄኛው ነው ይሄኛው ይሻላል። አንሶላ ፈልጌ ነበር አጋጣሚ። አንሶላ ይሄኛው አግኝቻለሁ። 10 ብር ነው ለአንዱ፣ በሜትር ከ80 10 ብር ነው አንዱ አንሶላ። ይሄኛው በገዛ ያዋጣኛል። እኔ አክቹሊ እቺኛውን እስኪ ይሄኛው በ10 ብር ነው፣ ግን ከመቶ ያለፈ ይመስለኛል በአጠቃላይ የምገዛው። ምንም ማድረግ አልችልም። አሁን ደግሞ እቺኛዋን ገዛለሁ። ያለ ሽንት ቤት ምናምን ትሆናለች። ያ በጣም አሪፍ ናት። እንደምች እቺኛዋን ገዛለን። ዋጋዋ 13 ብር ነው። ከመቶ አልፈዋል ማለት ነው። አሁን ጨርሰናል። ብሩም ካሰብኩት በላይ ሄዷል። ይሄንን ብቻ ገዝተን እንመለሳለን። ሌላ ቀን ሁሉን እናያለን። ግን ይሄኛው እዛ ሂሳብ ከፍለን መጀመሪያ አንድ ላይ እንወጣለን ማለት ነው። እቺኛዋ ራሱ ታስፈልገኛለች። 250 ናት እና ኖርማል 250 እቺኛዋ ጨምራታለሁ ማለት ነው። የቱ ጋር ነው የምንከፍለው? በጣም ወረፋበት። ዛሬ በጣም ብዙ እንትን ያደረኩት ማለት ተቀዷል።
ይሄ ብቻ ነው የሚሆነው። ይሄኛው ያስፈልገኛል በርከ አንድ የትኛው ይሻላል? ይሄኛው ይሻላል። እነዚህን ዛሬ ስንት እንደሚሆኑ ሂሳቦቹን አብረን እናያለን። እቺስ 60 ብር ሜር ሄዷል። በጣም 57 ከ57 ሳንቲም which means 157 ከ57 ሳንቲም አይደለም 79 ነው። 79 ሲደመር 57 ከ57 ሳንቲም መሄድ ነው ማለት ነው። ብዙም በጣም ውጭ አድርገናል፣ ግን ያው አስፈላጊ ስለነበር ነው ይሄንን ነገር ያደረግነው ማለት ነው። እና ዛሬ አንድ አበሻ ልቻለው ኢንተርቪው ላደረገው ነው። ምን ያህል ወጪ እንዳደረግና በስንት ፍራንክ እንደገዛው ዛሬ በስንት ፍራንክ እንደገዛው ልጠይቅህ ነበር። ፈቃደኛ ነህ? አዎ ችግር የለውም። ያው እና አስቤዛውንም የገዛውን ሁሉም ማሳየት ፈልጌ ነበር። ሁሉንም እንትን አሳያለሁ። እስኪ ዛሬ ይሄንን አስቤዛ ያደረኩት 104 ነው። በ104 እስኪ ሳምንት ይችላል ምን እንደገዛው እናየዋለን። እስኪ እዚህ ጋር ላርጋው። መኪና ውስጥ ያለውን አይተን እንትን እናደርጋለን። በጣም አመሰግናለሁ። ችግር የለውም የኔ ጌታ። ይገርማል። አሁን ኑሮ ውድነት በጣም ጨምሯል። ድሮ እንደዚህ አልነበረም። 101 ወር ነበር ቆይ በ100 ፍራንክ። አሁን ብዙ እንትን አትገዛም። ኑሮ ውድነቱ ምናምን ስለጨመረ በቃች ትንሽ ነች። ድሮ መኪና ሙሉ ነበር የምትገዛው። አሁን 100 ብር ያው ብዙ ይመስላል። እቃው ትናንሽ ናቸው ምናምን በቃ 1 ፍራንክ 2 ፍራንክ በቃ 3 ፍራንክ ነው እንትኑ፣ ግን ተሰባስቦ ብዙ እንትን ነው የሚሆነው። እንደሚመስለኝ ሌላ ነገርም ገዝታል። በጣም ይሄ የቆየ እዛ ነው ትንሽ እንትን እናደርጋለን። ኦኬ በዚህ አጋጣሚ ጊፍት ነው። ከዚህ እንትን አይቀላቀልም። ጊፍት ነው። ኦኬ ችግር የለውም። ይሄ እንትን ደህና ከሚባሉ ገበያዎች አልዲው ትንሽ ዋጋ ይቀንሳል ከሌሎቹ። እኔም እንደዛ ብዬ ነበር የመጣሁት። ዋጋው ይሄ ትንሽ ይሻላል ከሌሎቹ። አሁን ደግሞ እንትንም ቅዳሜና እሑድም ስለሆነ ዲስካውንት አለው ስለሚዘጋ አሪፍ ነው። እንዲህ አስቤዛ ለምትገዙ ከአርብ ቅዳሜ ምናምን ብትገዙ እላለሁ። ቢያንስ ዲስካውንት ይቀንሳል። በጣም አመሰግናለሁ። በጣም አመሰግናለሁ። ችግር የለውም። ቴንክ ዩ ነናል። ኧረ ቆይ አስጨርሰኝ እንዴ! ዝም ብለህ ታቋርጣለህ እንዴ? ኧረ አስጨርሰኝ ወንድሙና አልጨረስኩም። ይቅርታ በጣም አይ ቸኩዬ ስለነበር በጣም ኖ እንደዚህ የሚባል ነገር የለም። ስራ ነው እንዴ? እንደዚህ አስጀምረህ ላሽ ትላለህ እንዴ? በቀላሉ ምንድነው ጀለስ? አይደብርም? ወጣት አይደለም? አይ በጣም አመሰግናለሁ አንተ ስላገዝከኝ ራሱ ፈልገህ ኖ ችግር የለውም።
አሁን የምታውቀው በፌስታል ውስጥ ሲገባ ነው እንደዚህ እንደዚህ በቃ ሁለት እንትን ይሆናል። እዚህ ጋር ስታየው ትናንሽ ናቸው ዝም ብሎ። እቺ ጠጣንካ እቺ ምንድን ነች የምትባለው? የወተት ዝርያ ዝርያ ነው። ውብ ነው። ምንድን ነው ሳስጨርስና እኔ እንኳን እቺ የወተት ዝርያ ሐቋን ምንድን ነው የሚባለው? ኮሜንት ላይ ማጫወት ሐቋን እንትን ሙቀቱ ጨምሯል። ሁለት ፕላስቲክ ብቻ ነው የሚሆነው። ይሄንን ይመስላል። ሁለት ፕላስቲክ ሆኗል። ያስፈልግም። እቺን አሁን ልጠጣት ችግር የለውም። እቺን መልሻት ልምጣ። ኦኬ እቺን መልሼ እመጣለሁ። አሁን ሰላም አበሻ ናችሁ? እንዲህ ነው። እቺ አሁን ሌላ ጊዜ ሳንቲም 1 ብር ወይ 2 ብር ነው። እቺ ግን ሁሌ ዝም ብለህ ብትረሳውም ችግር የለውም። እንደዚህ አይነት ያስፈልጋችኋል ብዬ አስባለሁ። የኢትዮጵያ 1 ብርም ይሰራል እንደዚህ ትከተው ብቻ 1 ብሩ አይደለም። ዛሬ ብዙ እቃ ገዝተናል። እነዚህ እቃ የገዛናቸው ደግሞ ሁሉንም ዋጋ ሳይተናል። ሁሉንም ዋጋ ስናሳይ ግን አንድ እቃ ዋጋ ያላሳየነው እቃ አለ። ይሄንን አንድ እቃ ዋጋ ያላሳየሁት እቃ ደግሞ እናንተ ከድምሩ ሁለቱንም ቢል ደረሰኞቹን አስተያየታችሁ ከድምሩ አንድ እቃ ይሄኛው ትርፍ ነው ብላችሁ ኮሜንት ላይ ላጻፋችሁልኝ፣ ሰብስክራይብ እና ላይክ ላደረጋችሁ አንድ እጩ ለሚሆነው ከሁሉም 2000 ብር ጊቫዌ አዘጋጅተናል። የ2000 ብር ሽልማት ይኖራል። ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። And I'm proud of it. Europe is my stage, and I own every bit. This is my heart. Bella started small, but this is just the start.